እንግዲህ ይሄ አፕሊኬሽን በጣም በአሁኑ ሰዓት ላይ በጣም መነጋገሪያ የሆነ ሁሉም እየሰራው ያለ አፕሊኬሽን ነው ማለት ነው። እንግዲህ በጣም ጥሩ ነገሮች አሉት። ግን እዚህ አፕሊኬሽን ላይ ምንድነው በጣም ኢምፖርታንቱ ነገር ሰዎችን ኢንቫይት በማድረግ ጥሩ ነገሮችን ኮሌክት ማድረግ እንችላለን። ማለትም ሰዎችን ኢንቫይት ባደረግን ቁጥር የምናገኘው ጥቅም ከፍ ያለ ነው ማለት ነው። እንግዲህ ራሱ ነው እዚህ ጋር እንደምታዩት ፋርም እያደረገልን ነው፣ ኮሌክት እያደረገልን ነው። እዚህ ጋር እንግዲህ ቢዎች አሉ፣ በጣም እነኚህ ንቦች አሉ። እነኚህ ናቸው እንግዲህ ኮሌክት እያደረገ ገንዘብ ሜክ የምናደርገው። እዚህ ጋር እንግዲህ እንደምታዩት ወደ 21313 የሃኒ ጌን ፖይንቶችን ሰብስበናል። ዛት ሚንስ ወደ 21.31 ዶላር አካባቢ ነው። እንግዲህ ኢማጂን አድርጉት አሁን ኦልሬዲ ለፔአውት ዝግጁ ሆኗል። እዚህ ጋር እዚህ አፕሊኬሽን ላይ የሚኒመሙ እንግዲህ 20 ዶላር ነው ዊዝድሮ የምናደርገው። 20 ዶላሩን ደግሞ በጣም በቀላሉ ማግኘት ትችላላችሁ። እንግዲህ ወደ 10-20 ሰው ምናምን እንኳን ኢንቫይት ብታደርጉ በቀላሉ ሜክ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄው እዚህ ጋር እንደምታዩት ዛሬ ይሄው earning today የሚል አለ። ወደ 74.81 ዛሬ ኮሌክት አድርጓል ነው እያለ ያለው። እዚህ ጋር የተለያዩ አቺቭመንቶች አሉ። እነዛን አቺቭመንቶች እየከፈታችሁ እንግዲህ መጠቀም ትችላላችሁ። ይሄው እንደምታዩት እዚህ ጋር በጣም ቀላልና ለአጠቃቀም ምቹ ነው። እንግዲህ ዛሬ ይሄንን አሳይቻችኋለሁ። እናንተ መክፈት ብቻ ነው፣ ከፍታችሁ መቀመጥ ነው። ኦልሬዲ ምንም ጊዜ የሚወስድባችሁ ነገር የለም። ኦልሬዲ ራሱ ነው ኮሌክት የሚያደርግላችሁ። እዚህ ጋር እንደምታዩት እነሱ ኮሌክት እያደረገ ነው። ያንን ደግሞ እናንተ ሪፈር ስታደርጉ ወይም ደግሞ ሼር ስታደርጉ ኮሚሽን አላችሁ ማለት ነው። በዚህ መንገድ በቀላሉ ሜክ ማድረግ ትችላላችሁ። አሁን ቀጥታ ደግሞ እንዴት ነው ይህንን የሰራነውን ዊዝድሮ የምናደርገው የሚለውን ደግሞ ላሳያችሁ። እዚህ ጋር ፔአውት ሪኩዌስት ፔአውት የሚል አለ። እሱን አንድ ጊዜ እንነካዋለን። ከዛ በኋላ እንግዲህ እዚህ ጋር በሁለት አይነት ኦፕሽኖች አሉ። የመጀመሪያው ፔፓል ነው ወይም ደግሞ የፔፓል አካውንት ያስፈልጋቸዋል። በፔፓል ስታወጡ 15% ኮሚሽን ይወስዳል ማለት ነው። ዛት ሚንስ ይሄ ጂኤምፒቲ እንግዲህ ያስፈልጋቸዋል ማለት ነው። ይሄ ቶክን ነው። ትረስት ዋሌት ሊኖራችሁ ይገባል። ትረስት ዋሌታችሁን እንግዲህ ፕሌይ ስቶር ላይ ሄዳችሁ ትረስት ዋሌት ብላችሁ ማውረድ ትችላላችሁ። ካልሆነም የኔ የቴሌግራም ቻናሌ ላይ እዛ ላይ አስቀምጥላችኋለሁ። ከዛ ላይ አውርዳችሁ መጠቀም ትችላላችሁ። እዚህ ጋር እታች ጂኤምፒቲ የሚለው ፍሪ ነው። እሱን እንነካውና ኮንቲኒው እንላለን። ከዛ ዩር ዋሌት አድሬስ ይለናል። ቀጥታ ወደ ትረስት ዋሌታችን እንሄድና ጂኤምፒቲውን እንፈልገን እናገኘዋለን ማለት ነው። ይሄው እዚህ ጋር እንደምታዩት ይሄው እዚህ ጋር እንደዚህ ነው የሚመጣላችሁ። እዚህ ጋር ጂኤምፒቲ ቢኤንቢ ስማርት ቼን የሚለውን አንድ ጊዜ ተነኩትና ሪሲቭ የሚል አለ ከታች ሴንድ ሪሲቭ የሚል አለ። ሪሲቭ የሚለውን እንነካና እዚህ ጋር ኮፒ እናደርገዋለን። ይሄ አድራሻችን ነው። ያንን ኮፒ ያደረግነውን እንመጣና ዩር ዋሌት አድሬሳችንን እዚህ ጋር ፔስት እናደርግና ኮንፊርም ፔአውት እንለዋለን። ከዛ በኢሜይላችን 6 ዲጂት ይላክልናል። ከዛ በኋላ ኢሜይላችን ጋር እንሄድና 6 ዲጂቱን እንሞላለን ማለት ነው። ይሄው እዚህ ጋር ኢሚዲየትሊ ኢሜይል ተልኮልናል ማለት ነው። ይሄው ሃኒጌን ብሎ እዚህ ጋር እንግዲህ ይሄው አንድ ጊዜ እዚህ ጋር እንምላ። ይሄ ለአንድ ጊዜ የሚሆን ፓስወርድ ነው የላከልን። ዛት ምንም ችግር የለውም። ከዛ ቬሪፋይ እንለዋለን። ከዛ እንግዲህ ኦኬ እንለዋለን። ጨረሰ ማለት ነው። እንግዲህ ኦልሬዲ ተልኳል ማለት ነው። አንዴ ሪፍሬሽ እናደርገውና ትረስት ዋሌታችን ጋር እንሄዳለን። እንግዲህ ፕሮሰስ የሚያደርገው በ48 ሰዓታት ውስጥ ነው እንግዲህ ይላል። እንግዲህ ሪፍሬሽ ደግሞ በምናደርገው ሰዓት ኢሚዲየትሊ እንግዲህ በደቂቃዎች ውስጥ ትረስት ዋሌታችን ላይ ይገባል ማለት ነው። ይሄው እንደምታዩት በጣም በቀላሉ ማለት ነው። ያው አሁንም እየደገምኩላችሁ ያለሁት እናንተ ግር እንዳይላችሁ እናንተ ለማሳየት ነው። ይሄው ፔስት እንለዋለን። ኦልሬዲ ስለተላከ እንግዲህ አሁን ደግሞ መላክ አይችልም ነው የሚለው። ዛት ሚንስ ወይም ደግሞ እንትን የለውም ነው እያለ ያለው። እንግዲህ ትረስት ዋሌታችን ጋር እንሄድና ሪፍሬሽ ስናደርገው ይመጣል ማለት ነው። እንዲህ ሪፍሬሽ እናደርገውና ይሄው ኦልሬዲ እንደምታዩት በፍጥነት 21 ዶላሩ ወደ ትረስት ዋሌቴ ገብቷል ማለት ነው። ይሄንን ደግሞ ስዋፕ እናደርገዋለን። እሱን ደግሞ በሌላ ቪዲዮ አሳያችኋለሁ ማለት ነው። በዚህ መንገድ በቀላሉ ገንዘብ ሜክ ማድረግ ትችላላችሁ፣ በቀላሉ ማለት ነው። ስለዚህ በጣም የሚጠቅም አፕሊኬሽን ነው፣ ተጠቀሙበት። ይመቻችሁ።